በኢትዮጵያ ስር የሚገኘው የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ መድረሱ የሚስተዋል ሲሆን በትግራይ ጦርነት በአንድ ጎራ ሆኖ የአዲስ አበባውን መንግስት የተዋጉ የህወሓት አመራሮች አሁን በሁለት ጎራ ተከፍለው ተፋጠዋል። በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፉት ጥቂት ቀናት በበኩሉ የሚገኘውን የወረዳና የከተማ አስተዳደር ጽህፈት ቤቶችን መቆጣጠር ጀምሯል። የህወሓት ሌላኛው ክንፍ አባልና በትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በበኩላቸው አራት ከፍተኛ ትግራይ ሰራዊት አመራሮችን አግደዋል። ሁለቱም ቡድኖች እርስ በርስ የፕሪቶሪያውን ሰላም ስምምነት አደጋ ላይ በመጣል ይካሰሳሉ። አቶ ጌታቸው ረዳ የእሳቸው ባላንጣ የሆነውን ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማህተም እየቀማ መሆኑን ገልጸዋል። አክለውም የወረዳ ማህተብ፣ የቀበሌ ማህተብ አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውለው ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ማለቱንም አስተባብለዋል። አቶ ጌታቸው በክልሉ እየተካሄደ ያለውን ቀውስ መፈንቅለ መንግስት ሲሉ ጠርተውታል። የዶክተር ደብረጽዮን ክንፍ በበኩሉ በዚህ ሳምንት አጋማሽ ባወጣው መግለጫ የትግራይ ውስጥ የተጀመረውን ህግ እንደ ስርዓት የማስከበር ስራ የተጀመረውን ሰላም ስምምነት ትግበራ ይበልጥ የማጠናከር መሆኑን ገልጸዋል። በትግራይ ክልል ያለው ሁኔታ ከአንጻራዊ ሰላም እንዴት ወደዚህ ቀውስ ተሸጋገረ? ከፕሪቶሪያው የሰላም ስምምነት ወዲህ የነበሩ ቁልፍ ክስተቶች የትኞቹ ናቸው? የሚለውን በዛሬው ዘገባችን ውስጥ ያካተት ናቸው ይሆናል። ተከታተሉ። የፕሪቶሪያው ግጭት የማስቆም ስምምነት ለሁለት ዓመት የቆየው ደም አፋሳሹን የትግራይ ጦርነት ያስቆመው በዘላቂነት ግጭት የማስቆም ስምምነት የተደረሰው ከሁለት ዓመት 5 ወራት በፊት ጥቅምት 23 2015 ነበር። የፌዴራል መንግስትና የህወሓት ስምምነት ላይ ከመድረሳቸው በፊት ለ10 ቀናት ድርድር ላይ ነበሩ። በድርድሩ ማብቂያ ላይ በተፈረመው ባለ 12 ነጥብ ስምምነት ሁለቱ ወገኖች በአገሪቱ መኖር ያለበትን የጦር ኃይል አንድ መሆኑንና የህወሓት ኃይሎችን ትጥቅ እንዲፈቱ ተስማምተዋል። ከዚህም በተጨማሪ በትግራይ ክልል ምርጫ እስከሚካሄድ ድረስ ሁሉን አካታች ጊዜያዊ አስተዳደር እንደሚቋቋም እና በጦርነቱም ወቅት ለተፈጸሙ ወንጀሎችና የመብት ጥሰቶች ደግሞ በሽግግር ፍትህ እንደሚታዩ ስምምነቱ ተጠቅሷል። የናይሮቢው የአፈጻጸም ውል ይህንን ይመስላል። ከፕሪቶሪያው ስምምነት መፈራረም 10 ቀናት በኋላ ህዳር 3 2015 ዓ.ም የመንግስትና የህወሓት ወታደራዊ አዛዦችን ደቡብ አፍሪካ ላይ የተፈረመውን ግጭት የማቆም ስምምነት ዝርዝር ጉዳዮች ላይ ተስማምቷል። ከስምምነቱ በፊት ወታደራዊ አዛዦችን በናይሮቢ ለ5 ቀናት ንግግር ያደረጉ ሲሆን ይህም ፕሪቶሪያ ላይ የተፈረመውን አጠቃላይ ስምምነት ተግባራዊ በሚደረግበት ዝርዝር ሁኔታ ላይ ያተኮረ ነበር። ይህም ስምምነት ያልተገደበ ሰብአዊ እርዳታ አቅርቦት፣ የሰላማዊ ሰዎችን ደህንነት መጠበቅ፣ የትጥቅ